በኢትዮጵያ የመፈንቅለ መንግስት ሊደረግ እንደሚችል የሚያመላክቱ መረጃዎች በስፋት እየወጡ ናቸው። በርካታ ቁጥር ያላቸው የኦሮሞ ጀነራሎች ጀዋር መሐመድ ሲራጅ በህቡ ያደራጀውን ፈንቃይ ቡድን መቀላቀላቸውን አንድ መስመራዊ መኮንን ለበራፍ ቲቪ ተናግረዋል። መፈንቅለ መንግስቱን ለማካሄድ በድብቅ የሚካሄዱ ስብሰባዎችን የመካፈል እድል ገጥሞኛል ያሉን መስመራዊ መኮንኑ ኦሮሞ ከ150 ዓመታት ውስጥ ለመጀመሪያ ጊዜ በታሪክ እጁ የገባውን የመንግስት ስልጣን ሊያጣው ጫፍ መድረሱ ፍርሃት ፈጥሯል ብለዋል። ክቡራን የበራፍ ቲቪ ቤተሰቦች ጤና ይስጥልን። በዚህ ዘገባ መጨረሻ ላይ መፈንቅለ መንግስቱ ሊካሄድ ይችላል የተባለበትን ዕለት ሹክ እንላችኋለንና አብራችሁን ዝለቁም። የጠቅላይ ሚኒስትር አብይ አህመድን መንግስት በጥብቅ ከሚታገሉ ወጣቶች መካከል አንዱ ናቸው ጀዋር መሐመድ ሲራጅ። እሳቸው ገና ከጅምሩ ጠቅላይ ሚኒስትሩ ኢትዮጵያውያኑን ያሻግራል የሚል እምነት እንዳልነበራቸው በአንደበታቸው ተናግረዋል። ለውጡን ተከትሎ አለን በሚሉት የህዝብ ብዛት ጠቅላይ ሚኒስትሩ ኦሮሞ መሆን አለበት ከሚለው አቋማቸው ባለፈ በአብይ አህመድ አመራር ላይ እምነት እንዳልነበራቸው አልጸጸትም ባሏት መጽሐፋቸው በግልጽ ጽፈው አስነብበውናል። ስጋታቸው ልክ ሆኖ ኦሮሞ በኢትዮጵያ ፖለቲካ ውስጥ ምናልባትም ከ150 ዓመታት በኋላ በታሪክ ለመጀመሪያ ጊዜ የተቆናጠጠውን የመንግስት ስልጣን 2 አስርት ዓመታት እንኳን ሳይቆይበት ሊያጣው ከቋፍ ደርሷል። እንደ ጀዋር መሐመድ ሲራጅ መረጃ ህወሓት ከ4 ኪሎ ለመውጣት እንደ መደራደሪያ ያቀረበው ነጥብ ስልጣኑን ኦህዴድ የሚወስድ ከሆነ የሚለው ይገኝበታል። ብአዴን ወደ ስልጣን የሚመጣ ከሆነ ፖለቲካሊ ኢንተረስት ስላለው ያሰጋኛል ያለው ህወሓት ባመነው ኦህዴድ ለ2 ዓመታት ያክል በእርግጥ ተደቁሷል። የወደድሽው ባልሽ ሆነና ነገሩ ትግራይ በአራቱ ማዕዘን ተከባ በሰው ልጅ ታሪክ ውስጥ ዘግናኝ የተባለ ጥቃት ተፈጸመባት። ተበዳይነን የሚሉ የኢትዮጵያ የፖለቲካ አክተሮች ዛሬ ላይ መሰባሰብና የጋራ ግንባር መፍጠር ጀምረዋል። በጉዳዩ ላይ ከዝግጅት ክፍላችን ጋር ቆይታ ያደረጉ አንድ በሳለ ፖለቲከኛ የሚወራው ሁሉ እውነት ሆኖ የትግራይ ኃይሎች የኤርትራና የፋኖ ኃይሎች የጋራ ግንባር ከፈጠሩ የፌዴራል መንግስቱ በስልጣን የመቆየት ህልውናው አይደለም ከሀገር የመሸሽ ጊዜ ይኖራቸዋል ብሎ ማሰብ ፖለቲካዊ ነሆለልነት ነው ይላሉ። በተለምዶ ሰሜን እየተባለ የሚጠራው የሀገሪቷ የፖለቲካ የስበት ማዕከል የመሀል ሀገር ፖለቲካውን በታሪክ እንደፈለገ ሲያደርገው መቆየቱን አስቀድመው ጠቅላይ ሚኒስትሩ ነገሩን አቅለውም አክብደውም እየተመለከቱት አይመስሉም ባይ ናቸው። ጠቅላይ ሚኒስትሩ መረጃ የመናቅ ባህሪ ያላቸው የሚሉት ፖለቲከኛው ድርጊታቸው የኦሮሞ ጀነራሎች ስጋት መሆኑ አይቀሬ ነው ብለውናል። መረጃ ለሰዎች በተለይም ለመሪዎች ምክንያታዊ ውሳኔ እንዲወስኑ የሚረዳ ግብአት ስለመሆኑ ደግሞ ባለሙያዎች ይናገራሉ። በመረጃ ጉዳይ ላይ አስተያየታቸውን ያካፈሉን አንድ የመረጃ ሰው በተለይ አንድ አገር መሪ መረጃዎቹን ችላ ማለቱ በግለሰብ ደረጃ ከሚፈጠረው ስህተት የላቀና አገርን አደጋ ላይ የሚጥል ትልቅ መዘዝ አለው ይላሉ። የአንድ መሪ ውሳኔ በቢሊዮን የሚቆጠሩ ሰዎችን ህይወት ስለሚነካ መረጃ ችላ ማለት ወደሚከተሉት አስከፊ ሁኔታዎች ሊያመራው ይችላል። ብሔራዊ ደህንነት አደጋ ላይ ይወድቃል። ስለ ወታደራዊ ስጋቶች፣ የሽብር ጥቃቶች ወይም የሳይበር ደህንነት መረጃዎቹን ችላ ማለት አገሪቱን ለጥቃትና ለተለያዩ ቀውስ እየተጋለጠች ያደርጋታል። ይህ ወደ ጦርነት ወይም ከፍተኛ የደህንነት ቀውስ ሊያመራትም ይችላል። ሌላው በመሪ ደረጃ መረጃዎቹን መናቅ ወይም ችላ ማለት በሀገሪቷ ላይ የኢኮኖሚ ውድቀት ሊያስከትል ይችላል። የገበያ መረጃዎችን፣ የኢኮኖሚ ትንበያዎችን ወይም የዓለምን ንግድ አዝማሚያዎች ችላ ማለት የተሳሳቱ የኢኮኖሚ ፖሊሲዎች እንዲወሰኑ ያደርጋል። ውጤቱም የዋጋ ግሽበት፣ ስራ አጥነት መጨመር፣ ኢንቨስትመንት መቀነስና በመጨረሻም የኢኮኖሚ ውድቀት ሊሆን ይችላል። በተመሳሳይ መልኩ መረጃን መናቅ የተገኙ መረጃዎችን በጊዜው አለመተንተንና ለማናበብ የህዝብ ጤና ቀውስ ሊያስከትል ይችላል። የአንድ መሪ የሕክምና ባለሙያዎች ምክር ወይም የጤና መረጃዎችን ችላ ማለቱ ለምሳሌ በወረርሽኝ ጊዜ በሽታዎች በፍጥነት እንዲዛመቱና ብዙ ህይወት እንዲጠፋም ምክንያት ይሆናል። ሌላው እንደ መሪ መረጃን ችላ ማለቱ ወይም ማጣጣል የዓለም አቀፍ ግንኙነቶቹን መበላሸት የሚያስከትል ጉዳይ ነው። ከሌሎች ሀገሮች ወይም ዓለም አቀፍ ድርጅቶች የሚመጡ መረጃዎችን ወይም ዲፕሎማሲያዊ መልእክቶችን ችላ ማለት የውጭ ግንኙነቶቹን ያሻክራል። ማዕቀቦች እንዲጣሉ ወይም አገሪቱ ከዓለም አቀፉ ማህበረሰብ እንድትገለል ያደርጋታል። በተመሳሳይ መልኩ የህዝብ አመኔታ ማጣትና አለመረጋጋትንም የሚያስከትል ጉዳይ ነው። መሪው በመረጃ ላይ ያልተመሰረቱ ምክንያታዊነት የጎደላቸው ወይም ግልጽ ያልሆኑ ውሳኔዎችን ሲያደርጉ ህዝቡ እምነት እያጣ ይመጣል። ይህ ደግሞ ሰላማዊ ሰልፎችን፣ ህዝባዊ አመጾችንና አጠቃላይ የሀገር ውስጥ አለመረጋጋትን ሊያስከትል ይችላል። ታሪካዊ መረጃዎችን ወይም ከሌሎች ሀገሮች ልምድ የተገኙ መረጃዎችን ችላ ማለት ተመሳሳይ ስህተቶችን ተደጋግመው እንዲሰሩም የሚያደርግ ነገር ነው። በአጠቃላይ የአንድ ሀገር መሪ መረጃን ችላ ማለት የሀገርን ወደ ጥፋት ሊያመራት የሚችል ከባድ ስህተት ነው ይላሉ። ውጤታማ አመራር ትክክለኛ መረጃን መሰብሰብ፣ መተንተንና በእሱ ላይ ተመስርቶ አስተዋይ ውሳኔዎችን ማድረግ ይጠበቅበታል ይላሉ። አስተያየታቸውን የሰጡት ባለሙያው እንዳሉት የአንድ አገር መሪ የመረጃ ክፍተት ሲኖርበት
ይፈጠራሉ ያሏቸው ነገሮች በጠቅላላ በኢትዮጵያ ተፈጥረዋል። ኢትዮጵያ ዲፕሎማሲያዊ ሁኔታዋ ከቀን ወደ ቀን ወደ ከፋ ደረጃ ተሸጋግሯል። እንደ ሀገር የነበራትን ዓለም አቀፋዊና ቀጠናዊ ተሰሚነት ሙሉ ለሙሉ ሊባል በሚችል መልኩ እያጣችው መጣለች። ያቺ ቀጠናዊ ተጽዕኖ ፈጣሪ ትባል የነበረችው ሀገር ኢትዮጵያ ግጭት ጠማቂ የቀጠናው ስጋት ወደ መባል በመሸጋገር ላይ ናት። የኑሮ ሁኔታው የሚታወቅ ነገር ነው። የከተሞች ነዋሪ በቀን 3 የመመገቡ ቀርቶ በቀን 1 የመመገብ ስኬት እንደሆነ እየቆጠረው ነው። የመዲናዋ ሰፋፊ መንገዶች ለምጽዋት በተቀመጡ አራስ እናቶች ተሞልተዋል። የውጭ ምንዛሬው ጣራ ነክቷል። ወረርሽኝ ነክ መረጃዎችን የሚያወጡ የጤና ባለሙያዎች ከስራ የሚባረሩባት ሀገርም ሆናለች ኢትዮጵያ። ህዝባዊ አመጾች ወደ ተሟላ የትጥቅ ግጭት የተቀየሩባት ሀገር ሆናለች።